ስሙ ነጋዴ ተብሎ ይጣላል። አገልጋይ የሚሆን ሰው አገልግሎት ሲያውቁ፣ ስፖርተኛ የሆነ ሰው ስፖርቱን ሲያውቁ፣ ፓራላይዝ ይዞ ኖርማል ሰው ነው የሚሆነው። ወታደር የሆነ ሰው ሲቪል ጋር ሲቀላቀል በቃ ማህበረሰብ ነው የሚሆነው። ግን ሲጨምር ነው የሚከበረው። ኤልሳዕ በዘመኑ ላይ የሚበላ እንጀራ ሲጠፋ ትንቢት ይዞ መጣ። ከተማው ላይ አንድ የአህያ መንጋጋ 50 ብር ተሸጠ። የዶሮ ኩስ ይበላል። ጭንቅላት የሰው ጭንቅላት ይበላል። ከዛ ኤልሳዕ ንጉሱ ልብሱን ሲቀድ እንዲያለ አትቅለድ አለ። እኔ ጋር መልእክት አለ። ነገ በዚህ በሰማሪያ ከተማ በአንድ ብር 2 ሰቀል በአንድ ብር ይሸመታል። ይህን እግዚአብሔር ያደርጋል። ንጉሱም ተደግፎ ከንጉሱ ቤት ቁርጥና ጥብስ የሚበላው ወፈር ያለ እንዲህ አይነት ማማ ላይ ከፍ ብሎ የተቀመጠ ዱባ ጀነራል ማለት ቦዲጋርዱ ይሄን አለ። ህዝቡም መሬቱም ተሪቦ ስላለ የሰማይ መስኮት ቢከፈት ራሱ አይሆንም፣ ዝም በላ ነው ኤልሳዕ መሆኑን ነገ ይሆናል። አንተ በአይኔ ብቻ ትመለከታለህ ወይም ታያለህ፣ አንዳች ግን ስማ ጨምር እኛ ትንቢት ስንጀምር ክፍለ ሀገር ደቡብ ላይ